ተመርቄ ዲግሪ ይዤ ማስተርስ ይዤ ታራኔችን ስራ እንዴት ልሰራ? ሰላም አለይኩም ወራህመቱላሂ ወበረካቱ። ኢስላም የትኛውም የስራ ዘርፍ ሐላል እስከሆነ ድረስ ማታለል፣ ማጭበርበር፣ የሰዎችን ገንዘብ መብላት፣ መሸወድ እስከሌለበት ድረስ በየትኛውም መንገድ ሐላል እስከሆነ ድረስ የትኛውም ስራ ማንም መስራት ይችላል ማለት ነው። ለዛ ነው ነብዩ አለይሂ ሰላቱ ሰላም ለአን يحتزم احدكم حزمه من حطب እናንተ አንዳችሁ አንድ ሸክም እንጨት ወደ ጫካ ሄዶ የማገዶ እንጨት ለቅሞ አምጥቶ አሉ فيحملها على ظهره شكمو فيبيعها ገበያ ቦታ ላይ ወስዶ መሸጡ خير ተሻለ ነው አሉ من ان يسال رجلا يعطيه او يمنعه አንድ ሰው ሊሰጠው ወይም ሊከለክለው ጉልበት እያለው አቅም እያለው ችሎታ እያለው ብቃት እያለው ስራን እያማረጠ የሰዎችን ገንዘብ ግን በመጠየቅና በመለመን ያላፈረ ሰው አልተረዳም። የኢስላምን አገላለጽና አስተምሮት አልተረዳም። ሰዎችን ገንዘብ ስጡኝ ብሎ አቅም ችሎታ ጤና እያለህ መጠየቁ በጣም የሚያሳፍር ተግባር ነው። ስራ አይናቅም። ሰላም አለይኩም ወራህመቱላሂ ወበረካቱ።